ዛሬ ያለነው በበረሃዋ ንግስት በድሬዳዋ ነው። ለሚቀጥሉ 3 እና 4 ቀናት ውስጥ የድሬዳዋን ህዝብ ባህላቸውን አኗኗራቸውን እናያለን። እዚህ ጋር ስልክ ቤቶች ምናምን ብዙ የሚሸጡ አሉ። የድሬን ጣፋጭ ምግቦችን እንቀምሳለን። እንግዲህ ጋይስ ወፈን እንዲሁም የኢትዮጵያ ብቸኛ የሆነውን የባቡር ጣቢያ በአካል ድረስ ሄደን ታሪካዊ አመጣጡን እናያለን። አለብሎ መጀመሪያ ሎኮሞቲቭ የመጣችው በ1950 ከዛ ሴሴ እና በፊልም ብዙ ጊዜ የምናውቃትን ከዚራን በአካል ድረስ ሄደን እናያለን። የከዚራ ጥላ የሚባለው ብዙ ጊዜ ፊልም ላይ ምናምን የሚሰራው እነዚህ ናቸው ማለት ነው። ደግሞ በኢትዮጵያ ሁለተኛ ደረጃ ያዘውን ከአዲስ አበባ አብሮት ቀጥሎ ያለውን እመርታ ላይብረሪ ሄደን እናያለን። ሁለተኛ ደረጃ ነው እመርታ። ደግሞ ማንም ዩቲዩበር ገብቶ ማቀበትን ቤተ መንግስት እንገባለን። ጋይስ ገብተናል። ባይዞ እነ ኤፍጂ እነ ጃኒ አልገቡም እዚህ ማለት ነው። ሳፈሩ ጌታው ተመስገን። እንደ ማንኛውም ዩቲዩበር አንዳንድ ችግሮችም አጋጥሞኛል። አውራዮ ሩት መቅረጽ ይቻላል። ውስጥ ጋዜጠኛ ደረይ ረንዳምና እስከ መጨረሻው ከኔ ጋር ሁኑ። ከልጅ አብሲ ጋር ሰብስክራይብ ያደርጋችሁ። ወሳፍ ፋሚሊ እንዴት ናችሁ? ደህና ናችሁ? ኢንትሮ ላይ እንደነገርኳችሁ በበረሃዋ ንግስት ድሬዳዋ ነው። ያው መነሻችንን ዩኒቨርሲቲ አድርገናል። ላይብረሪው እዚህ ቅርብ አካባቢ ስላለ በዚሁ እየሄድን እናያለን ማለት ነው። እስከ መጨረሻው ከልጅ አብሲ ጋር ቆዩ። ረሙቀት በስማ አጠይ ጌታ አንዳንድ ሰዎች ባይዘ ጠይቀል ሙቀት ግንቦት ላይ በጣም ነው የሚጨምረው አሉ ምናምን። ኧረ በስማ በጧት እኮ ነው እንደዚህ አስባችሁ። ይኸው ላይብረሪውን እያየሁ ነው። ደርሰናል። ሰርፕራይዝ ላድርጋችሁ ወይስ ላሳያችሁ? እንዴት ይሻላል? ይኸው ባይዘ በጣም ነው የሚያምረው። ባይዘ ኢትዮጵያ ውስጥ ሁለተኛ ደረጃ ነው እመርታ ላይብረሪ የሚባለውና በጣም ግዙፍ ነው ላይብረሪው። በጣም ከምነግራችሁ በላይ የምር። እስኪ ካስገቡን ወደ ውስጥ ገብተን እንቀርጻለን። ካላስገቡ ነው እንገባለን። የታባቱ የምር ለመግባት እንሞክራለን። እዚህ ጋር ታክሲ ያለ ይሄን ይመስላል ላይብረሪ። ኧረ ባጃጅ ሩት ታክሲ ሩት ቪዲዮ ላይብረሪ ደርሰናል። ኡምባ በስመ አብ እመርታ ላይብረሪ በጣም የሰው ሁሉ እየሮጠ ነው። አንተ መቻውቄ ኧረ በስመ አብ መቻውቄ እኔ ላይብረሪው ጋር አልተከፈተም መሰለኝ። በጧት አይደል የመጣው? ኧረ ጌታ ጋሽ አልተከፈተም ላይብረሪ። መቅረጽ ይቻላል ውስጥ ሳናወራ ሳላወራ አይቻልም። ሳላወራ ዝም ብዬ ዩቲዩብ ኦኬ። እነዚህ ሰርቲፊኬት ምናምን ያለ ኦኬ፣ እነዛማ አለ። ውጪ ግን መቅረጽ ይቻላል። ውጪም ኦኬ። ለምን ተማሪ እያጠና ነው? ኦኬ እሺ። እዚህ ጋር ነበር ያልኩት። እሺ በቃ ዝም ብዬ ማሳየት ብቻ ላሳይ። ዝም ብዬ ማሳየት ብቻ ላሳይ። ማሳየት ብቻ ላሳይ እንደዚህ ሳላወራ። ኦኬ እሺ እሺ። ጋይስ ተከልክለና ሃይ እድሜን አውቀዋለሁ መጀመሪያ እና ምን ይሻላል? ጋዜጠኛ ነህ ጋዜጠኛ በዚህ እድሜ ጋዜጠኛ ፋዘር ምንድን ነው? ምን አስበው ነው? የት ነው ጋዜጠኛ መሆኑ? ጋይስ በግድ እንግባ እንዴ? የምር ቀጭኑ ተረጋጋ። ቀጭኑ በግድ እንግባ። አላስገባ ያለኝ እኮ ምን ላድርግ? እሺ ባይዘ በጣም ትልቅ ነው እና በቃ ይኸው በጣም ነው የሚያምረው። ኧረ በስመ አብ ምን ይሻላል? እሺ አሁን
ለስኬር ነው ሌላ ቦታ አሁን ቁርስ እንበላለን ባይዘው ማለት ነው። አሁን የምንሄድበት ቦታ አሸዋ ነው የሚባለውና እነዚህ ፌመስ የድሬ በስትሬት ፉድ ትታወቃለች፣ መንገድ ዳር ምግቦች እና በሱ ትታወቃለችና እነዚህ ፉል ምናምን የሚሰሩበት ማለት ነው። እና እዛ ሄዳለን። ወደዛ እንሂድ። እዚህ ውሃ ነገር ካለ እንግዛና ወደ አሸዋ እንሄዳለን። ዋስጥ አንድ ሊስ ሶፍትን ባልስ ለና አስተውላችሁታል። በመጀመሪያ ቪዲዮ ለፋዘር ዩቲዩበር ነው ብዬ ስነግራችሁ ቅሌት እስቲ ሰብስክራይብ ስንት ነው ብሎ ቢያይኝ እኮ ገላጣ ነው ሀቢቢ። ተርፈናል። ከመጀመሪያው አደጋ ተርፈናል። እናንተ ሰብስክራይብ ታደርጉ አላፍርም ነበር። ጋይስ ደግሞ ያልነገርኳችሁ ባይዘ እዚህ ድሬዳዋ ውስጥ ቲቪኤስ የምትባለው ባለ 3 ጎማ አለች። እሷ እንደ ራይድ ነው የሚጠቀሙት ማለት ነው። ባጃጅ ፎርስ ከሆነ ነው ለዚህ አይነት ትንሽ ብር የሚወስዱት ማለት ነው። ቲቪኤስ ግን ኖርማል እንደ አዲስ አበባ ራይድ ነው የሚወሰደው። ባጃጅ አሸዋ ቴንኪው። እንግዲህ ጋይሶች ባጃጅ ውስጥ ገብተናል። ወደ አሸዋ ነው ጉዟችን። ወርደናል ጋይስ። እንግዲህ እንደዚህ ሩቅ መሆኑን ባትኖሮ በራይድ አልመጣም። ሩቅ መሆኑን አወኩኝ እንጂ ብቻ ይመስላል። ያበረች ከተማ እኮ ነበር። ረባ ያጫጭ ማረፍ የለም ጭራሽ ያያችሁ መረጌታ አሳልፎኝ ሳፍ ኤቭሪባዲ ዮ የሄድን ነው። ዮ የት እንዳለን እራሱ አላውቅም። ኧረ ጌታ ቀጥለናል። ዮ ባይዘው ቅድም ስለ ላይብረሪው ሳልነግራችሁ ነው የመጣሁትና ውሃውን እዚህ ጋር ላስቀምጠው አንዴ። ቆይ ውሃውን ይሄን ቦርሳው ላስቀምጠው እና ጋይስ ቅድም ያልኳችሁ ነገር ምንድነው ካላችሁ ላይብረሪው ማለት ስለ ላይብረሪው ነው ለወራት ለኩት። ያው ቅድም ገብቼ ነው አወራችኋለሁ ያልኩት እንጂ ሰውዬው ያው ስላልፈቀደ እዚህ ጋር ላውራችሁ እና አዲስ አበባ ውስጥ ያለው አብርሆት ላይብረሪ የሚባለው በአፍሪካም በኢትዮጵያም ደረጃ አንደኛ ነውና ከዛ ከአዲስ አበባ ኢትዮጵያ ውስጥ ደግሞ አሁን እዚህ ጋር ድሬ ውስጥ ያለው እመርታ ላይብረሪ የሚባለው ደግሞ ሁለተኛ ነው ማለት ከአብርሆት ቀጥሎ ኢትዮጵያ ውስጥ ማለት ነው። እና እስከ 1000 የሚያህሉ ሰዎችን በአንድ ሊይዝ ይችላል። ደግሞ እስከ 1 ሚሊዮን እስከ 1 ሚሊዮን የሚያህል መጽሐፍ ደግሞ በውስጡ መያዝ ይችላል ማለት ነው። የተገነባው ደግሞ በዶክተር አብይ መደመር በሚለው መጽሐፍ ሽያጭ ነው የተሰራው። እስከ 4 ምናምን ሚሊዮን ዶላር ነው የተሰራውና በጣም ያበረ ነበር። ውስጥ ባሳያችሁ በጣም ደስ ባለኝ ነበር። እኔ ምን ይደረጋል መቅረጽ አይቻልም ስለኝ ደግሞ ጋትታለሁ እኮ እኔ ራሱ ምን አይነት ሰው ነው። አልተሳካም የጀመረው እንግዲህ ችግር የለውም። እንግዲህ ወደ ቁርሳችን እንሂድ። ኧረ በጣም እርቦኛል ጋይስ በእናታችሁ። ምን ይሻለኛል? ባይዘ እስካሁን ያልደረስኩት ሳልደርስ ወርጄ ነው። ስለ ላይብረሪው ቅድም ስላላወራኋችሁ ብዬ ሳልደርስ ነው የወረድኩት ማለት ነው። ለዛ ነው የቆየሁት እስካሁን። ግን ያው በባጃጅ እስከ መጨረሻ ይወስደኝ ነበር እኔ እንጂ ትንሽ ነው የቀረኛው። ይቀለኝ ነው የምር። ና አውራ እየቀረጸ ነው። አውራ ምን ታወራለህ? ሰላም ነው። ሰላም በሌላ ቋንቋ ትችላለህ? ዶክተር ያበረደም እሺ አበደል ያሳስሩኛ ማ ካለኝ ነው ማለት ነው። ኦኬ እሺ ጋር ያያል እና ያሳስሩኛል እና ይታሰርልኝ እሺ ጋር በእንትና በእንትና እሺ አይ ቲቪ መስሎት ነው እንዴ? ወንድም ያሳስሮኝ ነው ምናምን ይላል።
የሁሉም ባይዘ ከድሬ ከአሸዋው እየወጣ ነው ባይዘ የሁሉም ባጃጅ ማለት ነው። እቺ ናት ቅድም ያልኳችሁ ቲቪኤስ ያልኳችሁ ራይድ አዲስ አበባ ራይድ ማለት ነው። ይሄ ደግሞ ፎርስ የሚባለው ያኛው ነው። በጣም ኤክስፔንሲቭ ማለት ነው። በጣም ሩት ገባችሁ? አሸዋ ነው የሚገባው እና አሸዋ ከገባ ምን ይደረግ እና ይኸው ደርሰናል አሸዋ። በጠዋት እንደዚህ ከሆነ ከሰዓት በኋላ ምን እንደሚሆን መገመት አይከብዳችሁም። ሙሉ ማለት ነው ይሄ ማለት ነው። ጫማ ምናምን የሚሸጥበት ሽቶ ምናምን የሚሸጥበት ቦታ ነው። ባይዘ አየ ሰው ሁሉ በጠዋቱ ሸምቶ እየወጣ ነው። ባይዘ አሁን በጠዋቱ ይመጣል። ስራ አለው፣ ስራ ይሄዳል። ለኔ ያለው ዟሪ ደግሞ ይዞራል። ከሌላ ቦታ አምጥቷቸው የሚቆመው የበረሮ ማከል መጥቷል። እቺን ላዶና ማሳይስ ላራ ፉል ምናምን እዚህ ጋር ነው። ብዙ ሰው ነው ያለው። በስማ ኖርማል ብዙ ሰው ነው ባይዘው ያለው እየበላሉ በጠዋቱ ማለት ነው። ኖርማል ነው ያዘው ከበዛብኝ ብዬ ነው። አንድ ሰው ስለሆንኩ ቲቪ ላይ እንደምታዩት ምናምን እንደዚህ ነው የሚሰራው። እንግዲህ ጋይስ ወጥቷል። ኖርማል ያዘዝኩት ዳቦ ባይዘው ምናምን እንዴት እንደሚያምር ነው። እንግዲህ ጋይስ ሻዩን ፉልም ወጥቷል። ያየው እነግራችኋለሁ ማለት ነው። በልተን ጨርሰናል። አሁን ያለው ኢነርጂ አበደ ብሎ ነው። ከሆነ በኋላ አይኔ በራ ኢነርጂ እንዳይመስለን ከዚህ ሮጬ እስከ አዲስ አበባ በእግር ይሄዳል። አሁን ግን ቅድም የነገርኳችሁን ወደ ባቡር ጣቢያ እንሄዳለን ማለት 4 ደቂቃ 5 ደቂቃ ቢወስዱን ባቡር ጣቢያው ማለት ነው። ባየው ስለ ቪዲዮ ሳጠና ማለት ነው በጣም ነው የፈራሁት። ያው የድሬ ሰው አብዛኛው ሙስሊም ስለሆነ ቀረጻ ምናምን መንገድ ላይ አቦ ሂድ በቃ ሆሪያ ምናምን የሚሉ መስሎኝ ነበር፣ ግን ተጠበቅኩ አይደለም። በጣም ሁሉም ባይዘው እንደዚህ እያሉ ነው። በቃ አባ ቪዲዮ ነው ካሜራ ነው ምናምን እያሉ በቃ አያየ ምናምን እያሉ ያው እቺ ወይ ጋይስ እዚህ ጋር እየቀጣው ነው በእናታችሁ ሰውዬው እየቀጣው ነው። እዚህ ጋር ምን ይሻላል? እዚህ ነው የሚሄደው ወደ ባቡር ጣቢያ ማለት ነው። ድሬዳዋ ባይዘው እስከ 500,000 የሚያህል ሰው ነው ያለው። የሚበዛው ሃይማኖት ሙስሊም ነው። ድሬዳዋ ያው የተመሰረተችው ከ1895 ከባቡር ዝርጋታው በኋላ ነው እንደምናውቀው ማለት ነው። በባቡር ዝርጋታ አማካይነት ግን ከባቡር ዝርጋታው በፊት እነዚህ ፈረንሳይና አሜሪካን አርኪኦሎጂስቶች የሚባሉት መጥተው ከ5000 ዓመት በፊት ሚድል ስቶን ኤጅ የሚባልበት ዘመን ማለት ነው መካከለኛው የድንጋይ ዘመን የሚባልበት ዘመን ላይ እዚህ አካባቢ ሰው እንደኖረ ጥንታዊ ሰዎች እንደኖሩ ማስረጃ አገኙ ማለት ነው። እንዴት ካላችሁ ስዕል ነበር በዚህ ዘመን የሌለ አዳዲስ እንስሳቶች አኒማሎች አይነት አሁን የጠፉ አይነት ዳይኖሰሮች ምናምን ሚድል ስቶን ኤጅ ላይ ስላገኙ ከ5000 ዓመት በፊት ሰው እንዳለ አጥንቶ ደረሱበት ማለት ነው። በ1920 እስከ 1930 ነው አጥንቶ የደረሱበትና ጥንታዊ ዋሻዎች ደግሞ ድሬዳዋ መገኘታቸው የጥንታዊ ሰዎች እዚህ የመኖራቸው አንዱ ባይዘ ማለት ኢትዮጵያ ውስጥ የመጀመሪያው በማስተር ፕላን የተሰራች ሀገር ብትሆን ድሬዳዋ ነው እና በጣም የምትገርም ከተማ ናት። ድሬዳዋ የተመሰረተችው በባቡር ጣቢያ አማካኝነት ስለሆነ ብዙ ታሪካዊ ነገር አለ ማለት ነው። ውስጥ ካስገቡ ገብተን እናያለን። ያው በብር የሚያስገቡ ይመስለኛል። እንግዲህ ጸጥ ያለበት ነው። በጣም ደስ ይላል። የምር የሆነ ውጭ ሀገር እንደሄድኩ ይሰማል። ጸጥ ብሎ ከባቡር ጣቢያው ቀጥሎ ጃቦዶ ቦታ እንሄዳለን። ከዚህና ነው የምንሄደው አሁን ቀጣይ ከባቡሩ። ሌላ ደግሞ ጋይስ ላዛችሁ የምር የሆነ እዚህ ያየው ነው አትሉ። ሆቴል ይባላል። ስሙ ሆቴል ነው። ከዛ ሆቴል ይባላል። የመጀመሪያው ድሬዳዋ ውስጥ የተገነባችው ሆቴል ማለት ነው። እነዚህ የሚሰሩ ኢጣሊያን ህንዳውያንና የመሳሰሉ ፈረንሳዮች ምናምን መሐንዲሶች፣ ኢንጂነሮች ምናምን የሚያርፉበት ሆቴል ማለት ነው። ይሄ ነው ማለት ነው። አዲስ አበባ ሆቴል ይባላል። ይኸው ሆቴል እና እዚህ ጋር ፖስታ ቤት ምናምን አለ። ፖስታ ቤት በጣም ያምራሉ። በዚህ አካባቢ
ያበደ ነው። እዚህ ጋር እማ ሰላም ነው። ማየት ውስጥ ገብቶ ማየት ይቻላል። የቆመውን ባቡር የድሮ ቲኮት የቱ ጋር? ኦኬ የለም። በትልቁ ካሜራ ሲሆን ነው። ኦኬ እነዚህ ትላልቅ ሚዲያዎች ሲመጡ ምናምን አይቼሻለሁ። በዚህ ኢቢኤስ ቲቪ ላይ በጣም አድናቂሽ ነው። ብዙ ቋንቋ ትችያለሽ ደግሞ። ኦኬ እና አበሾቹ የውጭ ጎብኚም የምናምን ራሳቸው ይሰጡኛል። ኧረ ጋይስ የለናንተ የማልገባበት ነገር ካሜራ ከተያዘ 1500 ነው ምናምን። አሁን ይዣለሁ ካሜራ የለኝም ምናምን ብዬ ዋሽቻቸው እና ከተያዝኩ እጥፍ ነው የምትከፍለው ምናምን ተብያለሁ። አሁን እየገባ ነው። በዚህ ልጅቷ በጣም ፌመስ ናት። እስከ 5-6 ቋንቋ ትችላለች እና ኤል ትባላለች። ትልቋ ደግሞ ዱብል ኤል ነው የምትባለው። እቺ አሁን ኤል 75 ኩንታል ምጥን እንደ ቡና ማሽላ ጥራጥሬ ይዛ ትመጣ ነበር ድሮ። አሁን እንደ ቢሮ ብለን ተጠቀምን። የዚህ ደብል ደግሞ ዱብል ኤል ይባላል። ስቲል ዊ ወርክ ኢን ፍሬንች በፈረንሳይኛ ነው ሁሉም ሎጎች የተሰሩት። እንሂድ። this is the wheel and the axe የባቡሮቹ ጋሪ ናቸው እነዚህ። የባቡሮቹ ጋሪ የባቡሮቹ እግር ኤሲ ይባላል በፈረንሳይኛ። አሁን ከዚህ ልጀምርልህ። የድሬ ደወሌ ምድር ባቡር ድርጅት ነው የሚባለው። አሁን መጀመሪያ አርማው ሼማን ደ ፌር ፍራንኮ ኢትዮፒ ነበር። ሼማን ደ ፌር ማለት ሼማ ደ ፌር ፍራንኮ ኢትዮፒ ጅቡቲ ነበር ያኔ የፈረንሳዮች በነበሩበት። ከዛ አርማው ልክ ፈረንሳዮች በ1977 ልክ እንደ ነፃነቷን ጅቡቲ ስታገኝ ሁሉም ፈረንሳዮች ወደ ሀገራቸው ገቡ። አርማው በሲዲኢ ተቀየረ። ሼማን ደ ፌር ጅቡቲ ኢትዮፒ ሆነ። ከዛ አሁንም የድሬ ደወሌ ምድር ባቡር ድርጅት ይባላል። ሲዲዲ ነው የሚባለው። የመጀመሪያ ባቡር እዚህ የደረሰው በ1902 እስከ አዲስ አበባም በ1917 ነው የደረሰው። كيف الحال دحين كويس مش እሺ አረበኛ ነው። የመጀመሪያ ሎኮሞቲቭ ባዴን ስዊስ ይባላል። ስዊስ ነው የተመረተችው። በ1950 ነው የገባችው። ከዛ ቀጥሎ ሴስ የምትባለው እዛ ላይ ያለችው በ1963 ነው የገቡት። ኤስኤልኤም የመጀመሪያ ሎኮሞቲቭ የመጣችው በ1950። ከዛ ሴሴ ደሚልኡን ይልሃል በ1963። እነዚህ ሁለቱ ደግሞ እነዚህ ስዊዝ ናቸው። ስዊስ ማለት ታውቃለህ፣ ስዊዘርላንድ የስዊስ ያው ቤልጂየም አጠገብ እንትን ነች። እነዚህ ደግሞ ሱሌ ባኛር ደ ቢጎር አሊስተም የአሊስተም ምርት የፈረንሳይ ምርት ናቸው። ሱሌ ባኛር ደ ቢጎር ይሄ ቤቤ 13 ሼማን ደ ፌር ቤቤ 021 ፍራንኮ ኢትዮፒ። እቺ ኒቬል ነች። በ1937 ዓመተ ምህረት ነው የገባችው። ከዚህ በቀኝና በግራ የምናያቸው ሌዝ ማሽን ቶርኖ ማሽን still functional. We mold here the wheel and the axe also. You see? እዚህ ነው የምናመርተው። ሜንቴናንስ የሚሰራው እዚህ ነው። still functional. ትልቅ ነው አይደለ? በጣም አንተ አልገመትኩም። ትንሽ ነገር መሰለህ። You see this is a flame tree. Wow. flamboyant ይባላል በፈረንሳይኛ። ደስ አይልም? May all is red. May. This is the neem tree ይባላል። Medicated tree. The origin come from India. ኪኒዛ ኒም ኦይል የሚባለው ከዚህ ነው ፕሮዲስ የሚደረገው። እቺ ኦተራ ትባላለች። ZR105 ትባላለች። በ1974 ነው የገባችው እና all the log is written in French. Still we work in French. አየህ ሎጎቹ ሁሉ በፈረንሳይኛ ነው የተጻፉት። You see va d'entrer va sortir። ይሄ ደግሞ መቀየሪያ ነው። ዮኒዬን ያን ጊዜ ሳሳየው ዮናስ ቢስንት ያራለ ፊያት ፋብሪካ ኢታሊያኖ ኦቶሞቢሎ ቶሪኖ ከተማ የተመረተች ነው። አንድ ፊያት እቺ ብቻ ነው ያለችው። የጣሊያን ዋገን ነች። እሺ አሌ ብሎ አሌ travail come to work ማለት ነው በፈረንሳይኛ። ከዛ እቺን ደወል ለምን ተደወለች ብሎ እንዳንተ ይቆማሉ ሁሉም ተሰብስበው። ከዛ ዲሲዥን ወይም ስብሰባ ወይም የሆነ ስለ ስራም ቢሆን ስብሰባም ቢሆን ወይም ስራ አፋጥኑ ቢሆን
ይወያዩና ከዛ አሌ ብሎ አሌ ወጣባ ሂዱ ወደ ስራችሁ ተሰማሩ ማለት ነው። የመጨረሻ ደወል ውስጥ ገብተን አሁን ዳናዊት ሳሳያት የከረምኩኝ ይሄ ነው። እቺ ቶይሌት ነች። እቺ ስሞል ባር ነች። ይሄ ደግሞ መብያ ነው። ቲቪ ህፃናትም እንዲህ ያስረዳሁት አለ። 72ቱ ተቀምጠው ብዙ ትውልድ ያፈራ ነው። ሶስተኛ ማድረግ ያው ፌስ ቱ ፌስ ተቀምጠው የኤረር ብርቱካን፣ መንደሪን፣ ሞጆ ወተት፣ አቃቂ፣ ቃሊቲ፣ ዱካም እስከዛ እየተዝናኑ ይሄዳሉ። ከዚህ ከፍሩት ጀምሮ እስከ አዲስ አበባ ቃሊቲ፣ አቃቂ፣ ዱካም በቃ አዳማ ከዛ ያው አዲስ አበባ ዋው በጣም እንዲህ ፌስ ቱ ፌስ ለእንትን ለዛ ነው። ኦኬ ባቡር ፍቅር አለው፣ ደስታ አለው፣ ብዙ ትውልድ ያፈራ ነው። አሜዚንግ አከሉ እያነሳ ነው አይደል? አንተ አሜሪካን ስታይል ቆለሙክ እንግዲህ ተመዝግበናል እና ቆይ የምንሄድበት በዚህ ነው መሰለኝ። አየ ድራማ ላይ ምናምን ብዙ ጊዜ የሚገባው እስከዛ ድረስ ይሆን እንደዚህ ተያይዞ ነው የሚሄዱት ማለት ነው። የከዚራ ጥላ የሚባለው ብዙ ጊዜ ፊልም ላይ ምናምን የሚሰራው እነዚህ ናቸው ማለት ነው። አሉ ብዙ ሌላም አለ፣ ግን እዚህ መንገድ ላይ ያገኙት ነው ስለሆነ ኢትዮ ንግድ ባንክ በጣም ግዙፍ ነው። ዋና ቅርንጫፍ ነው የሚወስደው የሆነ የአዲስ አበባ አለ እሱን ነው የሚወስደው። ከዚራ ነው አሁን ያለ ነው። ከዚራ ብሎ የተጻፈበት ማለት ነው። የቱ ጋር እንዳለ ካገኘን እንሄዳለን። አለበለዚያ ያው አገኘናት። ከዚራ የሚለውን አገኘናት። እዚህ ጋር ነው ያለው ማለት ነው። በስመ አብ ያው አገኘናት። ከዚራ የሚለው እዚህ ጋር ማለት ነው። ፈረንሳውያን፣ ህንዳውያንና ኢጣሊያውያን ምናምን የሚኖሩት ከዚራ የሚባልበት ቦታ፣ አበሾች ደግሞ ደቻቱ የሚባልበት ቦታ ብያችሁ እና ይኸውና ከዚራ መልቻለሁ። አሁን እንግዲህ ወደ ቤተ መንግስቱ ነው የምንሄደው እና ሌላ ደግሞ ስለ ድሬ አስገራሚ ነገር ማለት ነው እና ድሬ ውስጥ በዚህ በረንዳ ይባላል። እዚህ ጋር የንግድ ባንክ ሴኩሪቲ ነበር የጠራኝ። እዚህ አካባቢ መቅረጽ አይቻልም ብሎኝ ቪዲዮን እስከ ማስደለት ደረጃ ደርሰን ነበር። መግባት ይቻላል። መግባት ስልክ ነው ካሜራ ላይ ስልክ ብቻ ነው። ችግር ነው ስታንድ ነው ችግር። ጋይስ ገብተናል። ይኸው ይሄ ቤተ መንግስት ማለት ነው። እነ ኤፍጂ ጃኒ ምናምን አልገቡም እዚህ ማለት ነው። የመጀመሪያ ነው። እኔ ራሱ ሳይ አልተፈቀደም ነበር መሰለኝ የዛኔ እና ዛሬ ነው እኔ ራሱ የገባሁት። በጣም ያበረ ነው ቤተ መንግስቱ ይሆነ በስማ ይሆነ በጣም ነው ደስ የሚለው እና ይሄ የተገነባው በ1904 እስከ 1909 ነው መሰለኝ። ምኒልክ ነው እንትን ያለው እና የምኒልክ ቤት ተብሎ ይጠራል ማለት ነው። ሃውስ ኦፍ ምኒልክ። እስኪ ጋይሶች እንውጣ። ዋው በስመ አብ ይሄን ቪው ቆይ ዝም ብዬማ አላሳያችሁም። ሰብስክራይብ ላደረገ ሰው ብቻ ነው ማሳየው። ይሄን ቪው ወይኔ ዋው አጣ ጌታ ሆይ ተራራስ እንኳንም ከፈሉ ኢየሱስ ያያችሁ ነው ሳቤው እኮ ነው ቪው ማለት የሆነ ፈልገው ቪው እንደዚህ ነው። ጌታው ተመስገን። የራሴ ቤት ነው መሰለኝ፣ የኔ ቤት ነው። ለእናንተ ብዬ እንደዚህ በዝናብ እንደተመታው ሰብስክራይብ ካላረጋችሁ
ኦምጂ ያለ ጳውሎስ ኦኤምጂ ኦምጂ ኦምጂ አስክሬም ጋይስ ይሄ የስንት ደቂቃ 30 ደቂቃ ምናምን ሆነ። አሁን ገና አባራ ይሆናል። አሁን ብቻ ያምራል አይደል? እንግዲህ ታች ታለ ላይ ታለ ያበደን ነው ይበቃናል። እዚህ እና አሁን ቀጥሎ ደግሞ ሙሻባክ እንበላለን። እስቲ ሙሻባክ ብዙ ጊዜ ድሬ ውስጥ የሚታወቀው ምግብ እሱ ነው። እየወጣን ነው። ይኸው ጨርሰናል። ፕሮቫይድ የአሪፍ ጊዜ ነበረ። ጌታ ካለ ሌላ ቀን በሰፊው በራሳችን መኪና እንመጣለን። ራሳችን መኪና እስከምንመጣ ቻው ቻው። የሚኒሊክ ሃውስ ኦፍ ሚኒሊክ ፓላስ እዚህ ጋር ነው መሰለኝ። እዩ ሳላቅ ነው እዚህ ጋር እንደሆነ አላወኩም ነበር። እቺ ፈረሷ አለች ብዙ ጊዜ ድራማ ላይ ምናምን ልትታየው ነው። እቺ ልጅ ቅርጽ የሰራች ምን ላስገባት ነው ይበለው ኮኔል ያያችሁ ነው። ከዛ ሙሻባክ በዚህ ቀጥለ በዚህ እንሄዳለን። ዋው በዚህ እነዚህ ማለት ነው አሁን ተሰርቶ ነው እንጂ ይፈራል ምናምን እየታደሱ መልክ ነው ያጡት። ይሄው ምንም እኔ አልተመቸኝም። ድሮ አይቼ ነበር። ምክንያቱም የድሮ እነዚህ ጣሊያናው ምናምን የሰሩት በጣም ነው ባዩ የሚያምሩ አላ የሆነ ቱርክ የሚመስል ነገር አለው። ላሳያችሁ እንደገና እዚህ ጋር ስልክ ቤቶች ምናምን ብዙ የሚሸጡ አሉ። ስልክ ቤት ምናምን ማለት ነው። እዚህ ጋር አለ ዳሳችሁ እንድትመጡ እዚህ ጋር እንድትመጡ ከዛ ወደዚህ ማለት ነው። እዚህ ጋር ነው ሰልፍ። እዚህ ጋር ተሰልፈን ነው የሚወጡት። ሸባክ እና ብዙ ነገር አለ። ሸባክ አልዋ ምናምን የሚባሉ በጣም ፌመስ የሆነው ይሄ ነው ማለት ነው። ስንት ነው አንድ ላይ አንድ ሙሻባክ? ሰበና ነው ወደ ላይ ቁጭ ብላችሁ መብላት ትችላላችሁ። ሙሻባክ ይባላል። ነው እስቲ እየበላን እስቲ እየሞከርን እና መጀመሪያ ይሄን እንብላ። ማለቁን ስም የለሽ በጣም ነው የሚጣፍጠው እና የሆነ ስልበላ የቅንጫ አይነት ቫይብ አለው ስልበላ ማለት ነው። አራባ ያው እዚህ ቤት የሚሸጠው ሁሉ ጣፋጭ ነው ታውቃለሽ፣ ግን ይሄን የዚህ በቃ አሰራሩ እንደ ቅንጬ ነው። እሺ ሙሻባክ አሁን ነው ያ ሙሻባክ ድሮ ይባላል። እንደዚህ ነው ጃም ለሙሻባክ አስር ከአስር ነው መስጠት ለሙሻባክ 10 ምን ያንስባል? እና ውሎ እንዴት ነው በእናታችሁ? እስኪ ኮሜንት ላይ ጻፉልኝ። ምን ማስተካከል እንዳለብኝ ንገሩኝ ኮሜንት ላይ ማለት ነው። ጓደኞቻችሁ ሼር አድርጋችሁ ብዙ ቦታ እንድሰራ ምናምን ያግዘኛል። አሪፍ አሪፍ ቦታ ይዤ እንድሰራ
እና ጋይስ ላሳያችሁ ደርሻለሁ። እና ይሄ ነገር ምን ይመስላችኋል? ብዙ ቦታ ነው ያለው እና ምን ይመስላችኋል? እስኪ መጀመሪያ ላሳያችሁ ምን እንደሆነ ላሳያችሁ። እንደዚህ ታረጉና ወንበር ነው ይሄ። እዚህ ሌላ እንትን ውስጥ አለ። እስቲ ካያችሁ ነገር ሌላ ቦታ አይታችኋል? እንደዚህ አይነት ራስስ ያፈለ ነው ጌታ እና ወንበር ነው። እኔ ራሱ ግራ ገብቶ ነበር የሆነ ሰዓትና ከዛ ልጆችን ጠየኳቸው ምንድነው ምናምን ብዬ ለካ ወንበር ነው። ሌላ ብዙ አለ። ይኸው እነዚህ እዚህም አለ እዚህ ጋርም አለ። ያንን ወጣላል ከሚገራም ከዛ ድረስ እንግዲህ መተናል። ይኸው በጣም ያበረ ነበር እና ቪዲዮአችን ማብቂያ ላይ ደርሰናል። ብቻ እናንተ ጻፉልኝ ኮሜንት ላይ እስካሁን ጊዜ ከኔ ጋር ስላላችሁ እጅግ አድርጌ አመሰግናችኋለሁ። እስከ መጨረሻው እወዳችኋለሁ። ልጅ አብሲ ነኝ። ሰብስክራይብ ካላረጋችሁ መጨረሻ ላይ ይኸው ሰብስክራይብ አድርጉ። አርግታል? ኧረ አድርገው በእናትህ አባቴ። ይኸው እንደዚህ ተሰቃይቼ በእናትህ አድርገው። ትመቹኛላችሁ ብቻ ቻው ቻው።